ዋት ስታደርገው ሶብር ማለት የዛኔ ነው። ከሰለፎች አንድ ዓሊም ከቀደምቶቹ አንድ ሴት አገልጋይ ናት። ትኩስዋ ከነብረቱ ሳታቅ ለቀቀችባቸው። እንዴት እንደሚለበልብ አስቡት። ወልካዚሚን አልገይዝ አለች። የአላህ ባሪዎች እኮ መከራ የተለያየ ነገር ሲመጣ ቁጭታቸውን ዋጥም ያደርጉ ነው የሚል የቁርአን አንቀጽ ቀራች። ውጭ አለዋል በተግባር ነበር አድኑት። ወልዓፊና አኒናስ ሰዎችንም ይቅር የሚሉ ናቸው። ቀጠለች አውፍ ብዬሻለሁ ወላሁ ዩሂቡል ሙሕሲኒን አላህ በጎ የሚሰሩትን ደግሞ ይወዳል ስትላት ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። ተበድለው ኸይር የሚሰሩ ነበሩ ታግሰው። ማን? እነዛ ቀደምቶቹ። ሶብር እንዲህ ስንነጋገር አንዳንድ ሰው ሶብር ሲባል ሰው ሞቶ ማልቀስ የተከለከለ አድርጎ ሚያስባለ። ያ አይደለም። ማልቀስ አልተከለከለም፣ እንባ ማውጣት አልተከለከለም። ነብዩም አድርገውታል። አላህ ሚይዘን በዝች ነው፣ በምላሱ ያልተገባ ቃላትን መጠቀም። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ዘይነብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ላከች። ልጇ ሊሞት ቀርቧል፣ በጣም ደክሟል። ወደ ነብዩ ሰላምታ አቅርባ እንዲመጡ ስትል ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ወኩሉ ሸይን ዐንደሁ ቢአጀሊን ሙሰማ ፈልተስቢር ወልተሕተሲብ። አላህ ለሁሉም ሰው የሰጠው እሱ ነው። ጊዜ ገደብ ደግሞ ሲያልቅ ደግሞ ይወስደዋል። ሶብር ታድርግ፣ ከአላህ ሂሳብ ታድርግ። ፈአርሰለት ኢለይሂ ቱቅሲሙ ዐለይሂ እሳቸው ምላ ወላሂ እንድትመጡ ብላ ድጋሚ ላከች። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ኢብኑ ዑባዳ፣ ሙዓዝ ኢብኑ ጀበል፣ ኡበይ ኢብኑ ከዓብ፣ ዘይድ ኢብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎችም ሰሃቦች አብሮ መጡ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን እንዲህ ሲያነሱት ፈዐቀደ ፊ ሂጅሪሂ እዚህ ታፋቸው ላይ ያስቀመጡ። ወነፍሱሁ ነፍሱ ገባ ወጣ ተላል ሊሞት እያለ ሲመለከቱ ፈፋደት ዐይናሁ የነቢዩ አይኖች ማንባት ጀመሩ፣ ማልቀስ ጀመሩ። ፈቃለ ሰዓድ ያ ረሱላላህ ማ ሃዛ አንተ የአላህ መልክተኛ ይሄ ምንድን ነው አላቸው። ልክ ሲያለቅሱ ማለት ነው። ፈቃል ሃዚ ረሕመቱን ቺማ እዝነት ናት። ጀዐለ አላሁ ተዓላ ፊ ቁሉብ ዒባዲሂ በባሪያዎቹ ልብ ላይ አላህ ያስቀመጠው። ወፊ ሪዋያ ፊ ቁሉቢ መን ሻኡ ሚን ዒባዲሂ ከባሪያዎቹ ያሻው ሰው ላይ ያስቀመጠው። ወኢነማ የርሐሙ ላሁ ሚን ዒባዲሂ አሩሐማ አላህ እኮ ከባሪያዎቹ የሚያዝንላቸው አዛኞችን ነው። በማልቀስ አይደለም። በምንድን ነው የሰው ልጅ የሚያዘው? በምላሱ ነው። ኢብራሂም ሲሞት ልጃቸው ምን አሉ? አንተ ከኛ በመለየት አዝነናል፣ ግን ጌታችን የሚጠላውን ቃል አልናገርም አሉ። አዝነናል። አሁን ወዳጅ ወዳጁን ሲለይ ያዝናል፣ ልብ ያዝናል። ማልቀስ አልተከለከለም፣ የእዝነት መገለጫ ነው። አላህ የሰጠው የአዛኞች መገለጫ ነው። የተከለከለች የቷ ናት? እቺ ምላስ ናት። ለአንተ አይገባም ነበር። አላህ የወሰነውን አንተ ልቀለብሰው። እንዲህ ነው ሙሹ ማውረድ። አንዳንዱ መሬት ላይ መውደቅ፣ ያዙን ልቀቁኝ። ያ አላህ ሶብር በዛ ሰዓት ሂጃባቸው እስኪለቀቅ ድረስ እህቶቻችን ጀናዛ ሲወጣ የዛ ሰዓት ነው ሶብር። ለሟች የሚጠቅመው የዛ ሰዓት ያ ረብ በተሰበረው ልባችን ባዘነው ልባችን ያ አላህ ወይ እዘንለት፣ ቀብሩን አስፋለት፣ ወንጀሉን ማረው፣ ምህረት ለግሰው፣ የጀነት አድርገው። ይህ ነው ለሟች የሚጠቅመው። ለሟች የሚጠቅመው ይህ ነው፣ ሌላ አይደለም። ስለዚህ ሶብር የሚባለው ወዲያው ሲከሰት ነው። ሌላው ሰው ሲሞት ማዘኑ አልተከለከለም። ይሄን ልበሉ። ማልቀሱ ሶብርን የሚቃረን አይደለም። ለምን ታለቅሳላችሁ ብለን ይቆላ ማልቀስ መች ተከለከለ? ነብዩ ማልቀሰዋል። ምላሳችንን ግን ምን እናድርግ? እንቆጥበው። ናም ሶብር ጀነት ለመግባት ሰበብ ይሆናል። አንዲት የጀነት ሴት ዱንያ ላይ ነበረች። በተለይ እህቶች ይህንን በደምሱኝ እህቶች፣ እቺ የጀነት ሴት በሶብራ ዱንያ ላይ ጀነት ተመሰከረላት። አጣህ ኢብኑ አቢ ረባህ የታላቁ ሰሃባ የአብዱላህ ኢብኑ አባስ ደረሳ ነው። ቃለ ሊ ኢብኑ አባስ ይላሉ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ አሉኝ አላ ኡሪከ እምራአተን ሚን አህሊል ጀና
የጀነት ሴት ላመላክት ላሳይህ አሉኛ። ፈቁልቱ በላ እንዴታ ማናት የጀነት ሴት? ቃለ ሃዚህ ልመርአቱ ሰውዳ እቺ ጥቁር ሴት ናት እኮ አተት ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ዘንድ መጣች። ፈቃለት ብላም አለች ኢኒ እስራዑ እኔ እንዲያውድቅ በሽታ አለብኝ ይጥለኛል። ወኢኒ አተከሸፍ በመውድቅ ሰዓት ደግሞ እገላለጻለሁ። ፈድኡ ላህ ተዓላ ሊ አላህን ለምኑልኝ አለች። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ናሉ ኢንሽእቲ ሰበርቲ ወለኪል ጀና ከፈለግሽ صبر ካደረግሽ ጀነት አለሽ። ወኢን ሽእቲ ዳዕውቱ ላህ ተዓላ አን ዩዓፊኪ አላህን እማጸንልሻለሁ አላህ እንዲያድንሽ። ፈቃለት አስቢር ኧረ እታገሳለሁ ጀነትን የመሰለ እቺ በሽታው ዱንያ ላይ ያብቅ ነው ጀነትን እመኛለሁ እታገሳለሁ አለች። ፈቃለት ብላም አለች ኢኒ አተከሸፉ ነገር ግን የሚያሳስበኝ ስወድቅ እገላለጻለሁ ሂጃቤ ሰውነቴ ይታይብኛል ጸጉሬ ይከፈትብኛል አይነት ነው። ፈድኡ ላህ አላ አተከሸፍ እንዳልገላለጽ ብቻ አላህን ይማጸኑልኛ። አላህ እቺ ሴት እንደዚህ ሆና ብትገላለጽ እኮ አላህ ይጠይቃት። ራሷን አታውቅማ። የተኛ ሰው እስኪነቃ እብድ የሆነ ሰው እስኪድን ህፃን ልጅ እስኪያድግ አያዝባቸውም። መርፉዕ ቀለም ናቸው። እቺ ሴት ዑዝር ላይ ናት። ግን ምን አስጨነቃት? የሂጃባ ጉዳይ አስጨነቃት። ፈደዓ ለሃ ሙተፈቁን ዐለይህ ነቢ ስ ሰለም ዱዓ አደረጉላት። ውዷ እህቴ በፍላጎትሽ ሂጃብሽ የምከፍች አንቺ ሂጃብሽ ውበትሽ ኢስላም ያደለሽ የሰጠሽ ውበት ሂጃብሽ እንዴት በፍላጎትሽ ትገልጫለሽ? እቺ ሴት የሁሉ መከራ መጥቶባት ሶብር አደርጋለሁ በበሽታዬ በሂጃቤ ጉዳይ ግን እንዳልገላለጽ ዱዓ አድርጉልኝ ብላ ዱዓ ያስደረገች ሴት ለአንቺ ተምሳሌት ናት። አንቺ አፍያ ሆነሽ ሰላም ሆነሽ በፍላጎትሽ ከዛም አልፎ በሚዲያዎች ራስሽን ታሳያለሽ። እህቴ ላ ሶብር አድርጊ። አጭር ጊዜ ናት ዱንያ። ዛሬ ላይ እዚህ ፎሎ ላይክ እያሉ አንቺን የሚገፋፍ ወደፊት ነይ ሰውነትሽን አሳይ፣ ነይ ጨፍሪ፣ ነይ እንደፈለግሽኝ የሚሉት ወላሂ እየሸነገሉሽ ነው እህቴ፣ እየሸነገሉሽ እያታለሉሽ። መከራ ላይ ብትወርቂ ችግር ላይ ብትወርቂ ዞር ብሎ ማያሽ፣ ነገ ስትሞቺ የማስታውሱሽ፣ ስትሞቺ ግን ብቻሽን ቀብር የምትገቢ ዱንያ ላይ የሰራሽውን ስራ ብቻ ይዘሽ ነው የምትሄጂው። ወዳጆችሽ ቤተሰብ ንብረት ቀብር አድርሰው ይመለሳሉ። ማንም ይቀር ካንቺ ጋር ውስጥ የሚገባ የለም እህቴ። ስለዚህ እቺ ሴት ለአንቺ ትምህርት ትሁን፣ ተምሳሌት ትሁን። ሶብር አድርጊ። ሶብር ውጤቱ በጣም ብዙ ነው። አነ ነስረ ማአሶብር ነው በሐዲስ የመጣው። ድል ራሱ የሚገኘው ከምን ጋር ነው? ከሶብር ጋር ነው፣ ከሶብር ጋር። ስለዚህ ዱንያ ላይ የተለያዩ ፈተናዎች ሊጋረጡብን ይችላሉ። በዛ ሰዓት ሶብር፣ እቺ አጭር ሀያት እዚህ ዱንያ ላይ የምታለችው ነገር ቅርብ ነው፣ ነገ ይጠፋል ብዬ ሶብር አድርጌ ካልሄድኩኝ ነገ መጨረሻ ላይ ኪሳራ ላይ ነው ሆኖ ብዙ ጀርባህ ላይ የተሰባሰቡ ጀርባሽ ባንቺ ጀርባ ያሉ ብዙ ሰዎች አሉ፣ የሰው ሸይጣኖች አንቺን ከዚህ ካለሽበት መልካም ነገር ላይ ሊያባርሩሽ፣ ከእስልምና ሊነጥቁሽ፣ እስልምና ሊነጥቁ የተሰባሰቡ ብዙ አሉ። በብዙ መንገድ ይመጣሉ። ሶብር ሁልጊዜ የምናገራት ንግግር አለ። አንድ ሰው ኢስላም ላይ እቺ ችግር አለች ብሎ ኢስላምን የሚለቅ በዱንያ ላይ ማንም የለም። ችግር አለው ብሎ ልብ በሉ። ኢስላም ይሄ እንከን አለው፣ ኢስላም ይሄ ጉድለት አለው ብሎ ኢስላምን የሚለቅ በዱንያ ላይ አንድም ሰው የለም። ከሶስት አንድ ግን ዲኑን ሊለቅ ይችላል። አንደኛ በስልጣን ሊለቅ ይችላል። ሁለተኛ በገንዘብ ሊለቅ ይችላል፣ ገንዘብ። ሶስተኛ በተቃራኒ ጾታ ሊለቅ ይችላል። ከዛ ውጭ ግን ማንም ሰው ኢስላም ላይ ይሄን ችግር አይቻል ብሎ ሊወጣ የሚችል የለም። በፊትም ለነብዩ ሰለላሁ ዐለይሂ ወሰለም ይሄን የቀረበላቸው ስልጣን ከፈለክ ና የበላያችን እናድርግ፣ ገንዘብ ከፈለክ ና ሀብታችንን ላንተ እንስጥ፣ ወጣት ሴት ከፈለክም እናምጣላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም። ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታደርጉ ካለውበት ነገር ንቅንቅ አልልም አሉ።
በትዕግስት ጓሳሉ እንጂ ስለዚህ ሊሸነግሉ ሊመጡ ይችላል በተለያየ መንገድ ችግር ውስጥ ወድቃለህ ዱንያ ናት ለዚህ ነው አላህ Subhanahu Wa Ta'ala መሃል ላይ የሆኑ ሰዎች አሉ ብሎ ቁርአን ላይ የጠቀሳቸዋል ومن الناس ከሰዎች መካከል من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛላ فإن أصابه خير መልካም ነገር ካገኘው اطمأن به በዛ ይረጋጋል ይቀጥላል وإن أصابته فتنة فتنا يقدمه እንደሆነ انقلب على وجهه خسر الدنيا والآخرة ፊቱን አዙሮ ይሮጣል አቅጣጫውን ይቀይራል ይገለብጣል خسر الدنيا والآخرة የቅርቢቱ ዓለም የመጨረሻውም ዓለምም የከሰረ ማለት ይህ ነው ذلك هو الخسران المبين እርሱ ግልጽ ኪሳራ ማለት ይህ ነው አለ አላህ ትልቅ ኪሳራ ማለት ይሄ ነው ስለዚህ ወጣቶች እስቲ ቤቱ ላይ ነው ታገስኩት በመልካም ነገር ላይ ለመታገስ ስንት ደቂቃ ሰጥቻለሁ በዳዕዋ ሊሆን ይችላል በቂራአት ሊሆን ይችላል በተለያየ መንገድ መልካም ነገር ላይ ስንት ሰዓት ለስንት ደቂቃ ታግሻለሁ ማላ ያኒ በሆነ ነገር ደግሞ ስንት ሰዓት ደግሞ በትግስት አለን ቁርአን ለመቅራት ከበደን አይደል አንድ ሰዓት ለቁርአን ለመስጠት እኮ ከብዶን በአላህ በጣም ከበደን ከራሴ ጀምሮ 2 ሰዓት 3 ሰዓት ግን ሞባይል ላይ ተተክለናል ቲክቶክን እናያለን ፌስቡክን በለው ሁሉም የሶሻል ሚዲያ አንተኖችን እንመለከታለን ሶሻል ሚዲያ ውስጥ የምንመለከተው ራሱ ምን አይነት ነው ቁርአን ሲመጣ በሶብር እታገሳለሁ አያዋለሁ ዳዕዋ ሲመጣ በሶብር አያዋለሁ ወይስ ዝባዝንኬው ወደዚህ ምትሮጧ ስትመጣ ነው የምመለከተው የትኛው ላይ ነኝ 10 ደቂቃ ሶላት ሶብር ካሳጣኝ 2 ሰዓት የሆነ ኳስ ቤት ሂጄ ኳስ የሚታይበት ቤት ላይ 2 ሰዓት ስቀመጥ ሶብር ግን ካለኝ ወላሂ ወድቅ ያለው ማለት ነው 10 ደቂቃ ለሶላት ሶብር አጥቼ ለኳስ ወይ ለሆነ ነገር ሲባል ደግሞ ከዛ በላይ ሰዓት ምሰጥ ከሆነ በጣም ደክመናል ወድቀናል ማለት ውድቀታችን እዚህ ላይ ይጀምራል ማለት ነው ሶብር ማይገባበት ቦታ የለም በዱንያ ላይ ለስኬት ለመብቃት ሶብር ግድ ነው ያለ ሶብር ምን ማግኘት አይቻልም ስኬት ማግኘት አይቻልም ሶብር መከራ ላይ ልትፈራረቅብን ይችላል አላህ አንድ ሐዲስ አለ اذا احب قوما ابتلاهم الحديث አለ አንድን ህዝብ አላህ ሲወደው ፈተና ያመጣባቸዋል አላህ የወደደው ላይ ፈተና ያመጣል ያኑን አውጌታ አንተን ያመጣው ታግሼ እሄዳለሁ አንተው አምጥተዋል አንተው ተቀለብሰዋለህ ካልኩኝ አላህ ዘንድ ውዴታ ምንዳ አለ አላህ በላ አምጥቶብኝ ከኔ ውጭ አላህ የታየው ምንድን ይላል አደብ የሌለው ሰው ቋል እኔ ብቻ ነው እንደምታየው ይላል አንዳንድ ሰዎች በጆሮ የሰሙት ነው አይ የሆነ ሰሞት ስባል አላህ ተሳስቶ እሱን ገደለው መሞት የነበረበት ሌላ ሰው ያ አላህ ጭራሽ ተሳስቶ ምን መሰራት እንዳለበት ማን መች መሄድ እንዳለበት የሚያውቀው ማን ነው አላህ ይሄን ያል አያችሁ ሶብር ማጣት ይሄን ያል አላህ ዘንድ አደብ ማጣትን ከአላህ ዘንድ አላህ ጋር ያለን አደብ ራሱ ከባድ ያደርገዋል ስርዓተ ቢስ እንሆናለን ማለት ነው አላህ ተሳስቶ ነው ይላል አላህ ከዚህ ጸዳ ነው ከስተት የጸዳ ነው አላህ ሁሉን ስራው ህክማ ጥበብ ያለበት ነው አላህ ነብዩ ላይ ሞት የመጣባቸው ሰዓት ላይ ሰለላሁ ዐለይሂ ወሰለም ፋጢማን ጨነቃት አነስ ምን ይላሉ قال لما ثقل النبي صلى الله عليه وسلم جعل يتغشاه الكرب ጣም የታመሙ ሰዓት ጭንቀታቸው በስቶ ላብ ያጠመቃቸው አንዴ ራሳቸውን ይስታሉ ከዛ በኋላ ፎጣ ያመጡ ቀዝቃዛዋ ያደርጉላቸዋል ይሄ ጭንቀትን ሲደራረባቸው فقالت فاطمة رضي الله عنها فاطمة በጣም ይወዷት ልጃቸው እሷን በጣም የምትወዳቸው ልጃቸው ዋ ከርባ አበታት አባቴ ላይ እኮ ዛሬ ጭንቀት ያዛቸው አባቴን አለች فقال ليس على أبيك كرب بعد اليوم ዛሬ በአባትሽ ላይ ከዛሬ ቀን በኋላ ምን የለም
ጭንቀት የሚባል የለም። በቃ ወደ አኺራ ሄዳለሁ አላህ ዘንድ መልካም ነገር ነው ያ በቃል ጭንቀት የለም ማለት። ፈለማ ማተ ነብዩ የሞቱ ጊዜ ቃለት አለች ፋጢማ ያ አበታ አባቴ ወይ አጃበ ረበን ደአህ የጌታውን ጥሪ እሺ ብለው ሄዱ። ያ አበታ ጀነቱል ፊርደውስ ማእዋህ ጀነቱል ፊርደውስ የእርሱ መኖሪያ ይሁን። ያ አበታ ኢላ ጅብሪል ነሕናህ ለጅብሪል መርዶን እነግራለን አለች። ፈለማ ዱፊነ ነብዩ የተቀበሩ ጊዜ ቃለት ፋጢመቱ ረዲየላሁ ዐንሃ ፋጢማ አለች አጣበት አንፉሱኩም እንደው ነፍሶቻችሁ አስቻለቻችሁ አን ተሕሱ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቱራብ በነብዩ ሰለላሁ ዐለይሂ ወሰለም ላይ አፈር ስታለብሱ እንደው አስቻለቻችሁ ብላ አነስን ጠየቀች። አነስ ላ አልቻልንም ውስጣችን እያረረ ነገር ግን የአላህ ውሳኔ ሆኖ አደረግነው። ኢማም ቡኻሪ ዘገቡት ላይ ነብዩ ላይ የመከራ አይነት መጥተዋል። ቀደምቶች መከራን አሳልፈዋል። ያ መከራ ደግሞ በዲናቸው እንዲጸኑ አድርጓል። ቢላል በዛ በረሃ ላይ ጀርባው ላይ ያውሉ ቋጥኝ ድንጋይ እየደረገ የህፃናት መጫወቻ እየሆነ አገልጋይ አለቃው ሲጨፈጭፈው ነበር። ግን ሶብር አሳየን። የኛው ቢላል ምን እያለ አሐዱን አሐድ ጌታ አንድ ነው አላህ አንድ ነው ከሱ ውጭ የሚመለክ አምላክ የለም ወይ ፍንክች አለ። በጭራሽ አለ እንኳን በፍላጎት ሂጄ ቀብር ልገዛ እንኳን በፍላጎት ሂጄ ባዕድ አምልኮ ላመልክ እንኳን ዲኔን ትቼ ሌላ ልገዛ ይቅር ምንም በነፃነት ማንም ሳያስገደኝ ልሮጥ ይቅርና ቢላል ያሳየን ምንድነው መከራው መጥቶ እያስገደዱት ነገር ግን በጭራሽ ብሎ የጽናት ተምሳሌት ሶብርን አስተማረ። ሱመያ በእስላም ታሪክ የመጀመሪያው የእንስት ሸሂድ የሆነችዋ ሱመያ ለሴቶች ታሪክ ናት፣ ተምሳሌት ናት። አሳየች አዲኗን። አቡ ጃህል እንደዛ አዛ ሲያረጋት ሲያሰቃያት በጭራሽ ነብዩን ስደቢ ሙሐመድን ስደቢ አለይሂ ሰላቱ ወሰላም ኢስላምን አንቋሽ ሲላት በጭራሽ አለች። የመጀመሪያው በእስላም የእንስት ሸሂድ የሆነችዋ ሱመያ የአማር ኢብኑ ያሲር እናት፣ አሲያ የፊራውን ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በአራቱም ማዕዘን ፊራውን ሲያሰቃያት ነበር። እጇን በቀኝም በግራ እግሮቿንም እንደዛ ወጥሮ አስሮ የመከራ አይነት አፈራረቀባት አማኝ መሆኗን ሲያቅ። وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين لنزال من السوج የፊራውን ባለቤት አሲያን ምሳሌ ያደረግን አለ አላህ። በጣም ሲያሰቃዩት ምን ሲሏት ሙጃሂድ ሲናገሩ ተፍሲሩን ሲፈስሩ ምን ይላሉ? አላህ ረቢ ብልኒ عندك بيتا في الجنة አለች። ጌታዬ ወይ ጀነት ውስጥ ቤት ገንባልኛል። መከራ ሲያፈራርቁባት አላህ ጀነት ውስጥ ያለውን ቤት ያሳያት ነበር አሉ። ወነጅኒ ሚን ፊራውን ወዐመሊሂ ከፊራውንና ከስራው ነጃ በለኝ። ወነጅኒ ሚን القوم الظالمين ከበደለኞች ህዝቦችም ነጃ በለኝ ስትል ፊራውን ቋጥኝ ድንጋይ ነበር የለቀቀባት እንድትሞት ያደረገው። ያ ድንጋይ እሷ ሰውነት ላይ ከማረፉ በፊት አላህ ሩሃና ወጥቶ አስቀድሞ የሞተ ሰው ብትቆነጥጠው ብትቆርጠው ይሰማዋል። አላህ ነጃ አላት። የምን ውጤት? የሶብር ውጤት ነው። ሶብር ትልቅ ምንዳ አለው። ስለዚህ መግቢያው ላይ ያነሳሁት የኢብኑ አልቀይም ንግግር ወሶብሩ ሚስሉ እስሚሂ ሙሩን ሶብር ልክ እንደ ስሙ መራራ ነው። መዛቀቱሁ በሚቀመስ ሰዓት ይመራል። ላኪን ነገር ግን አዋቂቡሁ መጨረሻው ግን አህላ ሚነል ዐሰል ከማር የበለጠ ይጣፍጣል። ከማር የበለጠ ሶብር የመጨረሻ ባለትዳሮች ትዳራችሁ ስኬታማ እንዲሆን በሶብር አስቡት። ትዳራችሁ ስኬታማ እንዲሆን ቤታችሁን የቁርአን አድርጉት፣ የዚክር ዳዕዋ አድርጉት፣ ሹራ የምትደራረጉበት አድርጉት። ቤቱን የፊልም የድራማ አልባሌ ነገር ካደረጋችሁት ራህመቱ በረካው ይወጣል፣ ሸይጣን ይነክሳል፣ ጭቅጭቅ ንትርክ ይመጣል። ልጆቻችሁ እናንተ የምታሳዩአቸውን ሶብር ነው የሚማሩት። በሶብር አሳየው መልካም ነገር፣ ታጋሽነትን አስተምረው፣ አኽላቅ ስነ ምግባርን አስተምረው ልጅህን። ለምን ነገ ካደገ በኋላ ያንን አኽላቅ ይዞ እንዲሄድ። ልጆች ህፃናት በልጅነታቸው ያዩትን ነገር ወዲያው ለመተግበር ነው የሚሉት። ይቀረጻል፣ ይቀመጣል። ውሸት ካስተማር ነው ውሸቱን ይዞ ያድጋል። አይታችኋል ልጆች
ውዱ ሲደረግ ካያችሁ የሁለት ዓመት ልጅ ውዱ ዘበራርቆም ያደርጋል። ከዛስ አወል ሰልፍ ይመጣና ሊያሰግድህም ይሞክራል። ለምን? ቤቱ ሰላት ተመለከተ። ሲጃራ ካየስ ሲጃራውን ባገኝም እንጨት ያነሳና እንደ ሲጃራ ይሞክራል። ለምን? ቤቱ ሲጃራ አየ። ውሸት ካስተማርከውስ ምን አይነት ውሸት? ሲያለቅስብህ ከቤት ስትወጣ ወይ ማታ ቸኮሌት ይዤ እመጣለሁ ብርቱካን የሆነ ነገር ትላለህ። ስትመጣ ባዶ እጅን ከመጣ የተግባር ውሸት አሳየኸው። ስለዚህ ነገ ያድግና የሆነች ቦታ ይዞርና የት ነበርክ ስትለው ላይብረሪ ነበርኩኝ መስጊድ ሙሐደራ እያዳመጥኩ ነበር ይላል። ለምን? ያየው ነው ተግባር። ስለዚህ ይሄ ነገር በአጠቃላይ እኛ ታጋሽ ሆነን ሶብረኛ ሆነን ካልተጓዝን በሶብር ለልጆቻችን መልካም ነገር ካላሳየን ለስኬት ልንበቃ አንችልም። ሶብር ሶስት አይነት አለ። አላህን በመታዘዝ ሶብር ያስፈልጋል። በወንጀል ላይ ሶብር ያስፈልጋል። ላለማመጽ አላህ በወሰነው ውሳኔ ምን ያስፈልጋል? ሶብር ያስፈልጋል። አላህ Subhanahu Wa Ta'ala እኔም እናንተንም ትክክለኛ ሷቢሮች አድርጎን ሶብር በሶብር ውስጥ ኖረን ነገ የውመል ቂያማ የሶብርን ምንዳ የምንቀበል አላህ አድርገን። ልክ ነው አይደል? ኢነማ ይወፋ الصابرون اجرهم بغير حساب ያለምንም ገደብ ቁጥሩን ምንዳውን የሚያውቀው ማን ነው? የታጋሾችን አላህ ብቻ ነው። ስለዚህ ለትዳር ስኬት፣ ለንግድ ስኬት፣ ለዱንያ ለአኺራ ስኬት ሶብር በእስላም ትልቅ ቦታ አለው። ሶብረኞች አላህ አድርገን። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችንም መጨረሻ ያማረ አላህ ያርግልን፣ ያማረ አላህ ያርግልን፣ ያማረ አላህ ያርግልን። ሶብረኞች አላህ ያርገን፣ ሶብረኞች አላህ ያርገን። ትዕግስትን አላህ ያላብሰን። በመልካም ነገር ላይ ትዕግስትን የምንላበስ አላህ ያድርገን። አላህ በወሰነብን ውሳኔ ላይ ትዕግስትን የምንላበስ አላህ ያድርገን። ወንጀል ላለማስራት እንደዚህ የምንታገስ አላህ ያድርገን። አላህ Subhanahu Wa Ta'ala ታግሰን ደግሞ በዱንያም በአኺራም ምንዳውን አላህ ይለግሰን፣ ያማረውን አላህ ይለግሰን። ጭንቀታችንን አላህ ያስወግድልን። አንድነታችንን የእውነት አንድነት አላህ ያድርግልን። ወንድማማችነትን የእውነት ወንድማማችነት አላህ ያድርግልን። መተሳሰቡን የእውነት መተሳሰብ አላህ ያድርግልን። ለሱ ብለን የምንዋደድ አላህ ያድርገን። አንድነታችንን አላህ ያጠናክርልን። ይህን አንድነታችንን ለመበረዝ ለመከፋፈል የሚንቀሳቀሰውን አላህ ያዝልን። አንድነታችን የእውነት አንድነት አላህ ያድርገን። ለከሊመቱ ላኢላሃ ኢላላህ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንሰባሰብ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን፣ ያማረ አላህ ያድርግልን። ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችንም ያማረውን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ዙርየተን ጠይበ የተባለውን ያማረውን ዘከሪያን፣ ሳራ፣ ሌሎችንም ነቢያቶችን እንደለገሳቸው ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት እስካለውን ከጭንቀት አላህ ነጃ ይበለው። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን እንደሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጭ ሀገር ያሉ የተጨነቁ እህት ወንድሞቻችን ከቤተሰቦቻችን ጋር በምን እንገናኝ ምን ይዘን ብለው የተጨነቁትን ያ ረብ አላህ ጭንቀታቸውን አስወግዶ በሰላም በጤና በአፍያ ከቤተሰቦቻቸው ጋር የሚገናኙ አላህ ያድርጋቸው፣ አላህ ያድርጋቸው። ጭንቀት ላይ ያሉ ልጅ የታሰረባት እናት ልጇን አላህ ያስፈታላት። ልጅ የታሰረበትን አባት ልጁን አላህ ያስፈታልን። ጭንቀት ላይ ያለውን ከጭንቀት አላህ ያስወግደው። ጤናችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ያ ረብ ጋዛ ላይ ያሉት እህት ወንድሞቻችን አላህ ይጠብቅልን። ፍልስጤም ያሉት ወንድም እህቶቻችን አላህ ይጠብቅልን። ያ ረብ የበላይነቱን ለነሱ አላህ ያድርገው። ያ ረብ የዘመኑ ፊርዓውን ሴት ኃይል ወንድ ኃይል ሁሉንም እየጨረሰ ነው። ያ ረብ እህቶቻችን አላህ ይጠብቃቸው። በእነዚህ አምባገነኖች ላይ ያ ረብ አላህ ኃያልነቱን በእነሱ ላይ አላህ ያሳየን፣ በእነሱ ላይ አላህ ያሳየን። በይተል መቅዲስን በሙስሊም ወንድም እህቶቻችን እጅ አላህ ያስገባልን። በሱ መንገድ ላይ የሚንቀሳቀሱ የሚታገሉት ሁሉንም አላህ እርዳታውን አላህ ይለግሳቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.